ሰላም ጤና ይስጥልኝ። ይህ ከእኔ ጋር እናንብብ የተሰኘው የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ላይ ረጃጅም የሆኑ አጫጭር የልብ ወለድ መጽሐፍትን በትረካ መልክ እናቀርባለን። በተጨማሪም የግጥም መድብሎችን፣ ቁም ነገር አዘል ቀልዶችን እና እንደዚሁም ሌሎችን መጣጥፎችን የምናቀርብበት የዩቲዩብ ቻናል ነው። ዛሬም አለመኖር ከተባለውና በዶክተር ዳዊት ወንድማገኝ ከተደረሰው መጽሐፍ ላይ ቀጣዩንና 23ኛውን ክፍል ይዤላችሁ ቀርቤያለሁ። እንደምትወዱት ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። የደወሏን ምልክት ከነካችሁ ደግሞ አዳዲስ የሆኑ እንደዚህ አይነት ቪዲዮዎች ሲለቀቁ መልእክት ይደርሳችኋል። አሁን አለመኖር ወደ ተባለው መጽሐፍ እንተላለፋለን። አለመኖር። ደራሲ ዶክተር ዳዊት ወንድማገኝ። ተራኪ ከእኔ ጋር እናንብብ የዩቲዩብ ቻናል። ክፍል 23። ፍቅር የልጅነት ስሜት ነው ሲል አሰበ ደስታ። ልጅነት እውነት ነው፣ ስሜት ደግሞ የማይዙትና የማይቆጣጠሩት። ፍቅር የማይዙት የማይቆጣጠሩት እውነት ነው። ከተሰማ ሊክዱት የማይችል ከሌለም የማይፈጥሩትና ሊያስመስሉት የማይችል እውነት። ፍቅር ለምን ተፈጠረ ሲል ጠየቀ ራሱን። ሁሉም የተፈጠረው ለመኖር ስለሚያስፈልግ ነው። ያለ ፍቅር መኖር ደመናን እንደመጨበጥ ነው። አለማፍቀር አለመኖር ነው። አለመኖር ደግሞ ያስፈራል። ፍቅርም የተፈጠረው መኖር እውነት እንዲመስለን ይሆናል። ከጥቂት ዓመታት በኋላ እንደማንኖር ከጥቂት ዓመታት በፊትም እንዳልነበርን እያወቅን አሁን መኖራችንን እውነት ነው ብሎ ለመቀበል ማፍቀር አንዱ አስፈላጊ ነገር ነው። ፍቅር አለመኖርን ያስረሳል። መርሳትን የመሰለ ደግሞ ምን አለ? ፍቅር አመፀኛም ነው ሲል አሰበ ደስታ በልቡ። በምክንያት የማይገዛ ለውይይት የማይመች የማያስሩት የማይጋልቡት ልጓም የሌለው ፈረስ ከፊት ቀዳሚ ጋላቢ ወሳጅ እምቢባይ ይቅርብህ አይሆንህምን የማያውቅ የፈለገውን እስኪያገኝ የማይተኛ የልቡ ሳይደርስ የማያርፍ። ማፍቀር ለካስ ጥሩ ነው አለ ደስታ ከራሱ ጋር የጀመረውን የፍቅር ውይይት በመቀጠል። ከማፍቀር የሚገኝ ደስታ የራስ ነው። ማፍቀር ምላሽ አይፈልግም። የግድ መፈቀርን አይሻም። ማፍቀር በራሱ ደስ ይላል። ቀኑን በመልካም ስሜት ሸፍኖ ሌቱን በመልካም ህልም ያሳርፋል። ደስታን ፍቅር ይዞታል ብሎ በራሱ ከት ብሎ ሳቀ። ሰብለ እንደተለመደው ቀድማው ተቀምጣ አያት። ደጋግሞ መገናኘት ጀምረዋል። አሁን ለስንተኛ ጊዜ እንደሚያገኛት ራሱ አያውቅም። በተገናኙ ቁጥር የፍርድ ቤቱን ጉዳይ ቸል ብለው ሌላ ወሬ ሲያወሩ ይቆዩና ዋናውን ጉዳይ በሚቀጥለው ለመነጋገር ተቀጣጥረው ይለያያሉ። በድጋሚ ሲገናኙ እንዲሁም ሌላ ወሬ አውርተው ይለያያሉ። አሁን ጭራሽ የጥብቅናውን ጉዳይ ሳያነሱ በቃ ነገ እንገናኝ ተባብለው ነው የሚለያዩት። ሰብለ በተቀመጠችበት ሆና መጽሐፍ ታነባለች። ሰማያዊ ሱሪና ኮት ለብሳ ነው የተቀመጠችው። ከተቀመጡት ሰዎች ሁሉ ደምቃ ታየችው። በልብሷ ከለር ምክንያት ነው የደመቀችብኝ ብሎ ራሱን አሳመነ። በጣም ዘንጠሻል እባክሽ አላት ከፊት ለፊቷ ወንበር ስቦ እየተቀመጠ። ደስታ ከሰው ጋር ሲገናኝ መሳምና መጨበጥ አይወድም።
የትም ቦታ ሲሄድ እዚያው የነበረና መጸዳጃ ቤት ደርሶ የተመለሰ ነው የሚመስለው። መዘነጥ አታውቅም፣ ችሎት ስለነበረብኝ ነው አለችው። ደግሞ በቃ ሰላምታ የለም እንደ በግ ዝም ብሎ መቀላቀል ነው ብላ ቀጠለች። በግ እኮ ዝም ብሎ የሚቀላቀለው አንድም በየዋህነቱ ነው፣ ሌሎቹን በጎች አብዝቶ ስለሚያምናቸው ነው አላት። ሌላስ አለችው ፊደላቱን ለብቻቸው ነጣጥላ አጭሩን ጥያቄ በረጅሙ እየጠየቀችው። ሰብለ ከደስታ ጋር ደጋግሞ መገናኘት ከጀመሩ በኋላ ዘና ብላ መጫወት ጀምራለች። ሌላማ በበጉሎ ውስጥ ሳር ከመጋጥና ከማመዠቅ የዘለሉ ብዙ አዲስ ነገሮች ስለሌሉ በተገናኙ ቁጥር እንዴት ዋልክ፣ እንዴት ዋልሽ መባባሉ ከድካም ውጭ ብዙም አዲስ ነገር ስለማይገኝበት ነው አላት። የምትለው አታጣም መቼም አለችው። እሺ እንዴት ዋልሽ አላት። ደህና ብላ እግዚአብሔርን እንኳን አመስግና ሳትጨርስ አቋረጣት። ይኸው አንድና የተለመደ መልስ እኮ ነው ያለው አላት። ስለ ውሎ የማወቅ አትፈልግም አለችው። አልፈልግም አላት። ለምን አለችው። እንዴትም ብለሽ ዋይ አሁን እዚህ ነው ያለሽው። አንቺ ዋልሽበት አንሶ በድጋሚ መተረክ ምን ያደርጋል አላት። እንዴት ጠየቀች። እያንዳንዱ አጋጣሚ እኮ የራሱ ታሪክ አለው። በመሆኑም ይህን አጋጣሚ ያለፈውን በመተረክ ለምን እናጠፋዋለን? አሁን እኮ እኔና አንቺ ሌላ ታሪክ ወይም ቲያትር የመስራት አጋጣሚ አለ አላት። ቲያትር አለችው። አዎ ቲያትር። አሁን አንቺ ጠዋት ተነስተሽ ከአባትሽ ጋር ብቸኛ የሴት ልጅነት ትወናሽን ተወንሽ። ከዚያ ችሎት ሄደሽ ጥብቅና፣ በመካከል የመኪና ሾፌር፣ አሁን ደግሞ ጓደኛ ሆነሽ እየተወንሽ ነው። ሌላ ምን አለው አላት። ሰብለ መልስ ስላልነበራት ጓደኛ ሆንኩ እንዴ አለችው። እኔ እንጃ ምን ነሽ ግን ለመሆኑ አላት። አንተው ንገረኝ፣ ጥብቅናውን እንደሆነ እያጓጓኸኝ ነው፣ ጓደኝነቱን ደግሞ አንተ ታውቃለህ አለችው። ጥብቅናውን አልፈልግም አላት። ወይ ለምን አለች እንደ መደንገጥ ብላ። ወዳጅነቱ ተስማምቶኛል አለ። እና ታዲያ አለችው። የስራ ግንኙነት እንዲኖረን አልፈልግም፣ በዛ ላይ ደግሞ ጉዳዩ ብዙም ጥብቅና የሚፈልግ አይደለም አላት። እርግጠኛ ነህ አለችው። አለ ደስታ ጭንቅላቱን እየነቀነቀ። ኦኬ ይሁና አለች። ምኑ ነው የሚሆነው አላት። ወዳጅነቱ ነው አለች። እሱንም ብቻውን አልፈልግም አላት። ታዲያ ሌላ ምን አለ አለች። ድንገት ልቧ እንደ መምታት ሲል ተሰማት። የወደድኩሽ ይመስለኛል አላት እንደ ቀላል ነገር ማፍቀሩን እየወረወረላት። ምን አለች ሰብለ መልስ ጥብቃ ሳይሆን የሰማችውን ባለማመን። መቀራረባቸውን እየወደደችው መታ ወዴት እንደሚያመራ ለማወቅ እየጓጓች ስለነበር የወደድኩሽ ይመስለኛል አላት። አሁንም በድጋሚ ቃላቶቹን ቀስ ብሎ እየደገመላት። ሰብለ መልስ አልነበራትም፣ ዝም አለች። በዝምታ ውስጥ ደስ የሚል ስሜት ተሰማት። ስለዚህ አለች ዝም ብሎ መቀመጡም ስላላስቻላት። በጣም ደስ አይበልሽ አለ ደስታ እየሳቀ። ምኑ ነው ደስ የሚለኝ አለች ሰብለ ከአፏ ፈልቅቀው ሊወጡ የሚታገሉ ጥርሶቿ መደሰቷን እንዳያሳብቁባት እየተከላከለች። የወደድኩሽ ይመስለኛል ነው እንጂ ወደድኩሽ አላልኩም አላት አሁንም እየሳቀ። መውደድ እኮ መብትህ ነው፣ እኔ ምን አገባኝ አለችው። ከዚያም በዚያ ላይ ደግሞ አንተ ብትወደኝ እንኳን እኔ ላልወድህ እችላለሁ አለች። እንታይ እባክሽ አላት እጁን እየዘረጋላት። ይኸው
ብላ ማለችለት። ለመሐላ የዘረጋችውን እጅ እንደያዘው ቀረ። ሰብለ እንደማፈር ብላ ጎንና ጎኗን ቃኘች። ልቀቀኝ እንጂ አለችው። ባለቅሽስ አላት። ትንኮሳ ነው አለችው። በዚህ ሲፈረድብኝ ብሎ እጆቿን በሁለት እጆቹ ይዞ እውነቴን ነው ሳልወድሽ አልቀረውም አላት። ምን አገባኝ በሚል መልክ ትከሻዋን ሰበቀችለት። መብት ነው አልኩ እኮ አለችው። አንቺስ አላት ለመልሷ እየጓጓ። እኔም መብቴ ነው አለችው። ምኑ ጠየቃት በአይኖቹ አይኖቿን እየፈለገ። ምንም ማንበብ አልቻለም። ለወትሮ የሰውን ስሜት በቀላሉ ማንበብ ይችል ነበር። ፍቅር ዕውር ነው የሚሉት እውነታቸውን ነው አለ ለራሱ። መወደድም መውደድም አለች ትንሽ እየተግደረደረች። ልታስጠብቀው ቆርጣለች። አግኝተሽ ነው በእኔ መወደድ አላት እሱም ወደ ኩራት እየተመለሰ። እሱን እናያለን እንግዲህ አለችው። በጣም ቆራሽ አላት። እንዴት ጠየቀችው። ምንም እኮ አልነገርከኝ፣ የመሰለህን ነው የነገርከኝ። ስለዚህ እርግጠኛ እስክትሆን ጠብቀን የእኛን ደግሞ እናሳውቃለን አለች። እሺ በቃ ወድጄሻለሁ አላት። የሞት ሞቱን ቃላቱ አልወጣ ብለው ተናንቀውት ነበር። እወድሻለሁ ማለት መሸነፍ የሚመስላችሁ ለምንድን ነው አለች ሰብለ። ደስታ የሰማውን አላመንም። አልሰማሽኝም እንዴ? እወድሻለሁ ነው እኮ ያልኩት አለ። እሱንማ ሰምቻለሁ። የጠየኩ ግን ያንን ለማለት የፈጀብህን ጊዜና ሂደት ከግምት ውስጥ በማስገባት እወድሻለሁ ብሎ ደፍሮ ፊት ለፊት መናገር ለምን ይከብዳቸዋል ብዬ ነው አለች። ትልቅ መሸነፍ ነው የሚሆንባችሁ አለችው ከሱ መልስ ሳትጠብቅ። መሸነፍማ ነው አላት። ምን አልክ አለች እሷም በተራዋ የሰማችውን ባለማመን። አዎን መሸነፍ ነው። ፍቅር መሸነፍ ነው። ፍቅር መያዝ ነው። ፍቅር ለስሜት ተገዢ መሆን ማለት ነው። ፍቅር ከምክንያት ውጪ ሆኖ መኖርን መቀበል ነው። ፍቅር ከራስ ቁጥጥር ውጭ መሆን ነው። ስለዚህ አዎ መሸነፍ ነው። ያስፈራል። ፍቅር የማይታከሙት ህመም፣ የማይጠገን ቁስል፣ የማያባራ እንባና ሰቆቃ ሊሆን ይችላል። የሚያስፈራው ያፈቀርሽው ሰው ሳይሆን ማፍቀር ራሱ ነው። ካፈቀርሽ በኋላ እኔ የምትዩ ሁሉ ይጠፋል። ለራስሽ ትርፍ ትሆኛለሽ። በፈቃደኝነት ከራስሽ የምታስቀድሚውና የምታስፈልጪው ሌላ ሰው ይኖራል ማለት ነው። ፍቅር ያለ ውጊያ መማረክ ነው። እጅ መስጠት፣ ወዶ መግባት፣ ከራስ መነጠል፣ መጥፋት፣ በማያውቁት ሰው ዓለም ውስጥ ገብቶ መሰደድ። አያስፈራም አትበይ፣ ያስፈራል። ወንድ ወይንም ሴት ስለሆንን ግን አይደለም ፍቅርን የምንፈራው፣ ሰው ስለሆንን ነው። ማናችንም ብንሆን የህይወታችንን መንገድ መቆጣጠር ባንችል እንኳን ማቀድና መምራት እንፈልጋለን። አንቺን ወደድኩሽ ስል ይህን ሁሉ መተው ማለት ነው። አንቺን በመውደዴ ከዚህ ቀደም የኖርኩት ያቀድኩትና ያሰብኩት ሁሉ ተጠራርጎ ገደል ይገባል። ምን እንደሚሆን፣ ምን እንደሚመጣ፣ ምን እንደሚፈጠር አላውቅም። ምክንያቱም ከኔ ቁጥጥር ውጭ ነው። አለማወቅ ደግሞ ያስፈራል። ራሴን እንኳን እየተቆጣጠርኩባት ባለሁበት ሁኔታ ስለ ህይወቴ አካሄድ የማውቀው ጥቂት ነው። ግን የማውቅ ስለሚመስለኝ በሰላም እኖራለሁ። ፍቅር ግን መምሰልን ያጠፋል። ከፊት ለፊቴ የተቀመጠው ስራዬ፣ ዕውቀቴ፣ ጓደኞቼ ወዘተ የምላቸው የኑሮ ማስመሰያዎች በሙሉ ትርጉም ያጣሉ። ከዚህ ሁሉ በላይ ግን ምን እንደሚያስፈራ ታውቂያለሽ? አላት። ምን አለችው? አፏን ከፍታ ስታዳምጠው ስለነበር ጥያቄውን ያነሳችው እሷ ራሷ መሆኗ ሁሉ ጠፍቶባት ነበር። ፍቅርን መተወን አይቻልም አላት። በመሆኑም ከልቡ የወደደና ያፈቀረ ሰው ማፍቀሩን ማወጅ ቢያስፈራው አይደንቅም። በቀላሉ እወድሻለሁ የሚል ሰው መውደዱን ገና ያላወቀ ወይንም አስመሳይ ነው አላት። በቃ ተወው፣ አከረርከው አለች። እሺ ትወጂኛለሽ ወይንስ አትወጂኝም አላት። እንደዚህ ተብሎ አይጠየቅም።
እንደማልጠላህ ታውቃለህ አለችው። ራሱን በአሉታ እየነቀነቀ ምን ተብሎ ነው የሚጠየቀው አላት። ልክ እንዳንተ ሳይጠየቅ ነው የሚናገረው ብላ እጁን ወደ ከንፈሯ አስጠግታ ሳመችው። ግን ለምን ወደድከኝ አለችው። መልኬ የማያምር ስሜ ሐሳብ ውስጥ የሚከት አለች በፈገግታ። ፍቅር ምክንያትን አያውቅም።